ከዚህ ቪዲዮ በኋላ ሁላችሁም ማስተር ካርድ ይኖራችኋል። ደስ የሚለው ደግሞ ይህንን ማስተር ካርድ የምታገኙት ያለምንም ፓስፖርት ያለምንም ክፍያና ያለምንም VPN መሆኑ ነው። በቀጥታ በስልካችሁና በኢሜይላችሁ ማስተር ካርዱን ማግኘት ትችላላችሁ። ይህ ማስተር ካርድ ደግሞ ገንዘብ ለመቀበልም ለመላክም የሚያገለግል ነው። ስለዚህ ምን ጠብቃላችሁ? ይህንን ቪዲዮ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩት። በቀጥታ ወደ ማስተር ካርድ እንሄዳለን። ስለዚህ አሁን በቀጥታ የምንሄደው ወደ ፕሌይ ስቶር ነው። ፕሌይ ስቶር ለመግባት ባይቢት ብለን ሰርች እናደርጋለን። ባይቢት ነው የሚባለው አፕሊኬሽኑ ስም ማለት ነው። ስለዚህ BYBIT ብለን ሰርች እናደርጋለን ማለት ነው። በቀጥታ ሁለተኛው አፕሊኬሽን ነው የሚያመጣልን። ስለዚህ ባይቢት ብላችሁ ሰርች ታደርጋላችሁ። ባይቢት ብላችሁ ሰርች ታደርጉ ይሄኛው ሁለተኛው ነው። እንግዲህ ይሄኛው እንዳትሳሳቱ። ሶ ባይቢት ኮይን የሚለውን ኢንስቶል እናደርገዋለን ማለት ነው። ኢንስቶል ካላችሁት በኋላ እዚህ ጋር ኦፕን የምትል ታግ ትመጣለች። እሷን ክሊክ አድርገን እንገባለን ማለት ነው። እንደምታዩት እዚህ ጋር እንደዚህ አይነት ፔጅ ያመጣልናል። ከስር እዚህ ጋር ሳይን አፕ የሚል ታግ አለ። እሱን ሳይን አፕ እናደርጋለን። ከዚህ በፊት ግን ሎጊን ካላችሁ እዚህ ጋር ሎጊን የምትላለች። እኔ አዲስ ስለሆነ ማሳያችሁ ማለት ነው። ሶ ሳይን አፕ እለዋለሁ ማለት ነው። ልክ ሳይን አፕ እንዳላችሁት እንደዚህ አይነት ታግ ያመጣል። ብዙ ኦፕሽኖች አሉ። በኢሜይል መግባት ይቻላል፣ እንዲሁም ደግሞ በስልክ ቁጥር፣ በተጨማሪም ደግሞ በተለያዩ ኦፕሽኖች አሉ። ግን በጣም የሚመቸው ቴሌግራም ጨምራለ። ሶ ጎግል ነው በጣም የሚቀለው። በጎግል ክሊክ አድርገን እንገባለን እዚህ ጋር እንደምታዩ። ስለዚህ በጎግል ብዬ ሳይን አፕ አደርጋለሁ። እዚህ ጋር ኢሜይል አስገቡ ይላል። ሳይን አፕ ዊዝ ጎግል ስትሉት ብዙ የኢሜይል አማራጮች ካላችሁ ያመጣላችኋል። ከነዛ ውስጥ ትመርጣላችሁ ማለት ነው። እኔ አንዱን እመርጣለሁ። እዚህ ጋር ፐዝል ፊት የምታደርጉት አለ። ይሄ AI መሆናችሁ አለመሆናችሁ ቼክ የሚያደርገው። ስለዚህ እሱን ግጥም አድርጋችሁ ትለቁታላችሁ ማለት ነው ቦታውን ስታደርሱ። ስለዚህ እሱን ማስተካከል ነው። ፐዝሉን ካስተካከላችሁ በኋላ እንግዲህ ቬሪፊኬሽን ነው። ቬሪፋይ ማድረግ ይኖርባቸዋል ኢሜይላችሁን ማለት ነው። ስለዚህ ዌልካም ቱ ባይቢት ይላል። እንደምታዩ ቬሪፋይ ዩር አይደንቲቲ ይላል። ስለዚህ እዚህ ጋር አፕሎድ ዘ ፎቶ አፕሎድ ማድረግ ያለብን፣ አፕሎድ ዘ ፋይል፣ የተለያዩ ኦፕሽኖች ያመጣል። ነገር ግን እዚህ ጋር ቬሪፋይ ናው የሚለውን ክሊክ አድርገን እንገባለን ማለት ነው። ከላይ ሪጅን የሚል ያመጣል። ሪጅን ደግሞ ኢትዮጵያ ነው። እዚህ ጋር እንደምታዩት አውቶማቲካሊ ሞልቶታል። ስለዚህ ከስር ኮንፊርም እናደርጋለን። ኮንፊርምድ ኦን ማይ ሴሌክሽን ቱ ትሩ ኮሬክት ይላል። ስለዚህ ኮንፊርም አደርግለታለሁ። ይሄው እንግዲህ ክሬት አድርገናል። አሁን ምንድነው ቬሪፋይ ማድረግ ነው የሚኖርብን። እዚህ ጋር እንደምታዩት አንቬሪፋይድ ይላል። ስለዚህ እሱን ቬሪፋይ እናደርጋለን። ለዛ ደግሞ እዚህ ጋር ፕሩፍ አይደንቲፋይ የሚለውን ክሊክ አድርገን እዚህ ጋር ቬሪፋይ እንለዋለን ማለት ነው። እሱን ክሊክ ስናደርግ በቀጥታ ቬሪፋይ የምናደርግበት አማራጮች ያመጣልናል። የመጀመሪያው ፓስፖርት ነው። ፓስፖርት ችግር የለውም ከሌላችሁ። ሌላው ደግሞ ድራይቨር ላይሰንስ ነው፣ የመንጃ ፈቃድ፣ እሱም አያስፈልግም። እዚህ ጋር ግን በጣም የሚቀለው አይዲ ካርድ ነው። እንግዲህ አይዲ የሌለው አይኖርም ብዬ አስባለሁ። ሶ ሬሲደንት ፐርሚት ምናምን እንዳል። ስለዚህ እኛ አይዲ ካርድ በመጠቀም ቬሪፋይ ማድረግ ነው የምንፈልገው። ስለዚህ እሱን ክሊክ አድርገን በቀጥታ ኮንፊርም እንለዋለን ማለት ነው። ልክ በአይዲ ቬሪፋይ ለማድረግ ክሊክ ስናደርግ ፎቶ የምናነሳበትን አማራጭ ያመጣልናል። እንግዲህ ፎቶ ማንሳት ነው። ፎቶ የምናነሳው በሁለቱም ሳይድ ነው። እዚህ ጋር ከስር ኮንቲኒው የሚለውን ክሊክ ስናደርግ በቀጥታ ፎቶ እንድናነሳ ምርጫ ያመጣልናል ማለት ነው። ስለዚህ ይሄኛው የመጀመሪያው እዚህ ጋር አይደንቲቲ ዶክመንት ፎቶ ነው የሚለው። እሱን ክሊክ አድርገን ዶክመንታችንን ፎቶ እናነሳለን ማለት ነው። ኦኬ ፍሮንት ሳይድ አንስተናል። አሁን ደግሞ ባክ ሳይዱን እናነሳለን። እንግዲህ ሁለቱም ሳይድ ነው ብያቸዋለሁ። ስለዚህ አሁን ከጀርባ አንስተን ፖስት እናደርጋለን ማለት ነው። አይዲ ካርድ እና የፊታችን ካሜራ ቬሪፋይ ካደረገ በኋላ ትንሽ ያቆየናል። እንደምታዩት እዚህ ጋር ፕሮሰሲንግ ይላል። ስለዚህ ፕሮሰስ አድርጎ ቬሪፋይ ያደርግልናል። እንጠብቀዋለን። ቬሪፋይ ለማድረግ ቢያንስ 24 ሃወር ይጠይቃል። እንደምታዩት ዚስ ፕሮሰስ ኤክስፔክትድ ቱ ኮምፕሊት ዊዝን 24 ሃወር ይላል። ስለዚህ እሱን ፕሮሰስ እስኪያደርግልን እዚህ ጋር የሰርች ባር አለ እዚህ ጋር። ስለዚህ ካርድ ብለን ሰርች እናደርጋለን። ካርድ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እዚህ ጋር ሞስት ሪሌትድ የሚለውን ይሄኛው ካርድ የሚለውን ክሊክ አድርገን እንገባለን። ከዛ በኋላ ማስተር ካርዳችንን እንወስዳለን ማለት ነው። ያኛው ግን አይደንቲፊኬሽን ኢንፎርሜሽን እሱ ፕሮሰስ አድርጎ ያስተካክልልናል ወይም ደግሞ ኮምፕሊት ያደርግልናል ማለት ነው። ስለዚህ እዚህ ጋር ጌት ዩር ካርድ የሚለውን ክሊክ አድርገን እንገባለን ማለት ነው። ስለዚህ እሱን ከኢትዮጵያ ነው ይላል። አዎ ከኢትዮጵያ ነው ብለን ኮንፊርም እንለዋለን። ከዛ በኋላ አይደንቲፊኬሽን ቬሪፊኬሽን የሚል አለ። እሱን ኔክስት እንለዋለን። ከዛ በኋላ ኢንፎርሜሽኖች አሉ፣ እነሱን እንሞላለን ማለት ነው። በጣም ቀላል ነው በነገራችን ላይ። እዚህ ጋር ካንትሪ የሚለው ኢትዮጵያ ብሎታል አውቶማቲካሊ። ስለዚህ ስትሪት፣ እነዚህ ቢውልድ ነምበር፣ የተለያዩ አፓርትመንት ቁጥር እነዚህ እንሞላለን። ከሌለም ደግሞ ችግር የለም። አሁን ለምሳሌ አፓርትመንት ከሌላችሁ ኖ አፓርትመንት ማለት ትችላላችሁ። በተጨማሪም ስትሪት ያለንበት ከተማ ብናስገባ ችግር የለውም። እኔ አዲስ አበባ ስለሆንኩ አዲስ አበባ እለዋለሁ ማለት ነው። እናንተ ክፍለ ሀገርም ከሆናችሁ ወይም ደግሞ
የክልል ከተሞችም ካላችሁ ችግር የለውም መሙላት ይቻላል ማለት ነው። ቢልዲንግ ነምበር የቤት ቁጥር ማስገባት ይቻላል፣ እሱ አያሳስብም። ሌላኛው ደግሞ እዚህ ጋር ሲቲ ይላል። ሲቲን በድጋሚ ያለንበት አካባቢ እናስገባለን። ወይም ደግሞ ፖስታል ኮድ ስለሚጠይቀን ፖስታል ኮድ አዲስ አበባ ከሆነ 1000 ነው። የድሬዳዋም የአዲስ አበባም ተመሳሳይ ይመስለኛል አይ ቲንክ ካልተሳሳትኩ። ሌላ ቦታ ግን ፖስታል ኮድ ሰርች ብታደርጉ ይመጣላችኋል፣ ችግር የለውም። ስለዚህ ሲቲም በድጋሚ እናስገባለን። ከዛ በኋላ ኮንፊርም እንለዋለን ማለት ነው። እነዚህን ኢንፎርሜሽን ካስገባችሁ በኋላ በቀጥታ ኮንፊርም እንለዋለን ማለት ነው። በጣም ቀላል ነው በነገራችን ላይ። ሌላ ደግሞ አዲሽናል ኢንፎርሜሽን ይላል እዚህ ጋር እንደምታዩት what will use this ባይቢት ይላል። ይሄኛው ለምንድነው የምትጠቀሙት ነው የሚለው ይሄኛው ሰሌክሽን። ስለዚህ ለትሬዲንግ ኦን ባይቢት የሚለውን ክሊክ አድርገን እንመርጣለን። እናንተ ሌላውን መምረጥ ትችላላችሁ ከፈለጋችሁ። ከዛ በኋላ ደግሞ what's your employment status ይላል እዚህ ጋር። ስለዚህ አንኤምፕሎይድ ናችሁ፣ ሰልፍ ኢምፕሎይድ ናችሁ፣ እነዚህ ያስመርጣችኋል። ስለዚህ ኢምፕሎይድ ወይም ደግሞ ሲኒየር ሌቭል ወይም ጁኒየር ሌቭል ማለት ትችላላችሁ። ስለዚህ እኔ ኢምፕሎይድ ሲኒየር ሌቭል ብየዋለሁ። እዚህ ጋር ሶስተኛው what's your source of income ይላል። የኢንካማችን ሶርስ ምንድነው የሚለው ነው። እንግዲህ እኔ ሲኒየር ኢምፕሎይድ ነው ያልኩት። እዚህ ጋር ሳላሪ የሚለውን አስገባለሁ። your annual income ይላል አራተኛውና የመጨረሻው። ስለዚህ እዚህ ጋር ታስገቡለታላችሁ በአመት የምታገኙትን ገቢ ማለት ነው። ከዛ በኋላ ኔክስት እንለዋለን ማለት ነው። ኔክስት እንለው እንግዲህ ወደ ሶስተኛው አማራጭ ያመጣናል። እዚህ ጋር እንደምታዩቸው አራት ነገሮች ናቸው፣ አራት መመዘኛዎች ናቸው። እነሱን ኮምፕሊት ማድረግ ይኖርብናል። እዚህ ጋር ስልክ ቁጥር አስገቡ ነው የሚለው ሞባይል ነበር። ስለዚህ አድ ናው የሚለውን ክሊክ አድርገን እንግዲህ ስልክ ቁጥራችን እናስገባለታለን። እዚህ ጋርም የኤአይ ቬሪፊኬሽን ይጠይቀናል። ስለዚህ ይሄንን ጎተት አድርገን እዚህ ጋር ፊት እናደርግለታለን። እንግዲህ ኤአይ ናችሁ ወይስ ትክክለኛ ሰው ናችሁ የሚለውን ለማረጋገጥ ነው። ስለዚህ እሱን ፊት አድርጋችሁ ተውለታላችሁ ማለት ነው። ዘን ከዛ በኋላ ቬሪፋይ ማድረግ ነው። እዚህ ጋር ወደ ኢሜይላችሁ እንግዲህ ኮድ ልክ ያለው ይላል። ስለዚህ በቀጥታ ወደ ጂሜይል እንገባና ኮዱን እናመጣዋለን ማለት ነው። ይሄው ኮዱን አስገብተናል በቀጥታ። ስለዚህ አሁን እዚህ ጋር እንደምታዩት ኒው ሞባይል ነምበር እናስገባለን ማለት ነው። ይሄው ስልክ ቁጥሬን አስገብቻለሁ። ሪሲቭ ቬሪፊኬሽን ኮድ ይላል። እሱ ያው በኤስኤምኤስ ቴክስት ነው የሚገባለን፣ እሱን እናስገባለታለን። ይሄው ኮድ አምጥቶኛል። ስለዚህ ኮዱን እዚህ ጋር አስገባዋለሁ ማለት ነው። ስለዚህ እናንተም ኤስኤምኤስ ላይ ወይም ደግሞ ሜሴጅ ላይ ይመጣላችኋል። እሱን በማስገባት በቀጥታ ቬሪፋይ ማድረግ ትችላላችሁ። ማስተር ካርዳችሁን መቀበል ትችላላችሁ ማለት ነው። እንደምታዩት በስልክ ቁጥሬ ቬሪፋይ አድርጌያለሁ። ከዛ በኋላ ሰሚት እንለዋለን ማለት ነው። ስለዚህ አሁን አፕላይ ያደረግነውን ካርድ ለመቀበል ሪቪው እያደረጉት ነው። እንደምታዩት ዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ይላል። ስለዚህ የሚፈልገውም ትንሽ ሚኒት ነው። እንደምታዩት ፊው ሚኒት ይላል። ስለዚህ እሱን እንጠብቃለን። ከዛ እዚህ ጋር ኖቲፊኬሽን ይደርሰናል። እሱን ጌት ዘ ካርድ የሚለውን ኖቲፊኬሽን ሲደርሰን በቀጥታ ካርዳችን እንወስዳለን። ፕሮሰስ አድርጎ ከጨረሰ በኋላ እንደዚህ ያመጣላችኋል። ይሄው እንደምታዩት ካርድ ዳሽቦርድ ይላል። ስለዚህ ያው ካርድ አፕሊኬሽን ሳክሲድ ይላል። ስለዚህ ማስተር ካርዳችሁን ትወስዳላችሁ ማለት ነው። ስለዚህ አሁን ካርድ ዳሽቦርዳችን እናየዋለን ማለት ነው። ይሄው እንደምታዩት ቨርቹዋል ማስተር ካርዳችን እንግዲህ ወስደናል ማለት ነው። እንደምታዩት እዚህ ጋር ይሄን ይመስላል ማስተር ካርድ። ከዚህ በፊት በፒክቸር ምናምን ታውቁታላችሁ ብዬ አስባለሁ። እዚህ ጋር ኦልሞስት ፕሪፔርድ ይላል። ስለዚህ ፕሮሰስ ቅድም እንዳልኳችሁ 24 የሚጨርሳል፣ እሱን ራሳቸው ቬሪፋይ ያርጉታል ማለት ነው። ስለዚህ ይሄን ማስተር ካርድ በመጠቀም ገንዘብ መላክ መቀበል ትችላላችሁ ማለት ነው። ስለዚህ እንደዚህ ቀላል ነው። በዚህ መሰረት ማስተር ካርድ መውሰድ ትችላላችሁ። ስለዚህ በሌላ ቲፕ እንገናኛለን። ቪዲዮውን ላይክ እንዲሁም በድጋሚ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።